ለጻድቋን ለእናታችን ለቅድስት ኪዳነ ምሕረት ወራዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወራዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተባረካችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል በግንቦት ወር 16 የሚነበብ የእናታችን የቅድስት ኪዳነ ምሕረት ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 ቀን የሚነበብ የእመቤታችን የቅድስት ኪዳነ ምሕረት ድርሳን እናሰማለን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይሁን ለዘላለሙ አሜን። ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቁማ ስለ እሱ ያለቀሰችውን ልቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። በተሰቀለ ጊዜ በራሱ ላይ የተደፋውን የእሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ እመቤታችንን የምሕረት ቃል ኪዳንም ሰጣት። የእግሩና የእጁንም መቸንከር አይታ የጎኑንም መወጋት የፊቱንም መጥፋት የሰውነቱንም ግርፋት አይታ ልቧ ስላዘነ ፈንታ ልጇ ወዳጇ ስለ እናቱ ስለ ድንግል ማርያም የምሕረት ቃል ኪዳንም ሰጣት። ስለ መከራው ስለ ሞቱ እንደ ነቢያት በማልቀሷ ከደቀ መዛሙርቱ አንዱ በሚሆን በዮሐንስ ፊትም ልጇ ወዳጇ የምሕረትን ቃል ኪዳንም ሰጣት። ድግመኛም ወደ ሰማይ ስለማረጉ በመደሰቷ የምሕረት ቃል ኪዳንም ሰጣት። ቃል ኪዳንም የሰጣት ለእሷ ለእመቤታችን ብቻ አይደለም፣ ከእሷም አስቀድመው ከእሷም በኋላ ላሉ ሁሉ ወዳጆች ሁሉ ሰጣቸው እንጂ እርሱ ወዳዘዛቸው ስለሚላኩ አንድነት ሦስትነት ለሚናገሩ እንዲሁም ለሚያመሰግኑ ነገደ መላእክትም ሰጣቸው። በምድርም ለሚኖሩ ሰዎች ያማልድ ዘንድ ለቅዱስ ሚካኤልም የምሕረት ቃል ኪዳንንም ሰጠው። መወለዱንም ለነገረ ለቅዱስ ገብርኤልም የምሕረት ቃል ኪዳንንም ሰጠው። ወደ እርሱም የምእመናንን ጸሎት ያሳርጉ ዘንድ ለአራቱ ካህናተ ሰማያት የምሕረት ቃል ኪዳንም ሰጣቸው። ለሚያመሰግኑ ለአራቱ እንስሳም የምሕረት ቃል ኪዳንም ሰጣቸው። አጋንንትንም ከሳራ ቤት ያስወጣ ዘንድ የጦቢትንም ዓይን ያበራ ዘንድ እንደሱም የታመኑ መሞትን ይፈውስ ዘንድ ለቅዱስ ሩፋኤልም የምሕረት ቃል ኪዳን ሰጠው። ሰውን የሚጣሉ አጋንንትን ድል ይነሳቸው ዘንድ ለመላእክት ሁሉ ሥልጣን ሰጣቸው። የሰው ሁሉ አባት ለሚሆነው ለአዳም ከገነት በወጣ ጊዜ ከልጅ ልጅ ተወልጄ አድናለሁ የሚል የምሕረት ቃል ኪዳንም ሰጠው። ለሴትና ለቀድሞ አባቶችም የቃል ኪዳን ምሕረትም ሰጣቸው። በደብረ ቅዱስም አኖራቸው። የኖህ መርከብም በወጣ ጊዜ እግዚአብሔር ወልድ የምሕረት ቃል ኪዳንም ሰጠው። ድግመኛም የሰውን ልጅ በጥፋት ኋላ አጠፋም የሚል የምሕረት ቃል ኪዳንንም ሰጠው። ለአብርሃም ልጆችም እንደዚያው የምሕረት ቃል ኪዳን ሰጣቸው። አብርሃምም በእውነት ታላቅ ብርቱ ሕዝብ ይሆናልና የምድርም አሕዛብ ሁሉ በእርሱ ይባረካሉና። በወንድሞቹ ለተሸጠው ለዮሴፍም የምሕረት ቃል ኪዳንን ሰጠው። ግብፅም ምድር እንዲሁ አከበረው። በደብረ ሲና ዕፀ ጳጦስና እንዲሁም በምሳሌው አምባ ባሳየው ጊዜ እግዚአብሔር ለሙሴ የምሕረት ቃል ኪዳንንም ሰጠው። እንዲህም አለው፣ ወደ ግብፅ ምድር ውረድና አሕዛብን ሁሉ አውጣቸው፣ እኔም ለአንተ አይለይም፣ እንዲሁም ከፈርዖን ሰራዊት እጅም አድናለሁም አለው። እግዚአብሔር ወልድም እስራኤልን ከግብፅ በዋጣ ጊዜ የምሕረት ቃል ኪዳንንም ሰጠው። ሕጌን ትእዛዜንም ብትጠብቁ በቤተ መቅደሴ ብትፈጽሙ በቤተ መቅደሴ ደስ አሰኛችኋለሁም አላቸው። እግዚአብሔር በኦሪትም ለአሮንና ለነቢያት ልጆች ሁሉ ለመሳፍንቱ ለኢያሱም እና ለሌሎች መሳፍንትም የምሕረት ቃል ኪዳን ሰጣቸው። ለንጉሥ ዳዊትም ለነቢዩ ሳሙኤልም ለሌሎች ነቢያትም ቃል ኪዳን ሰጣቸው።
የካህናትን መሥዋዕት ጣናቸውን ጸሎታቸውንም ተቀበለ። ነገሥታቱንም ከጠላቶቻቸው እጅ አወጣቸው፣ ከሞትም አዳናቸው። ነቢያትም የተናገሩትን ቃላት እውነት አደረገ። ዳግመኛም ከእመቤታችን ከተወለደ በኋላ ለጴጥሮስ ለሐዋርያት ሁሉ የምሕረት ቃል ኪዳን ሰጣቸው። ዳግመኛም ለጳውሎስ ለሰብአ አርድእትና እንዲሁም ለ500 ቢት መታሰቢያ ያደረገ። ስማቸውንም በምሕረት የጠራ ሰው ሁሉ ከእናንተ ጋር መንግሥተ ሰማያት ይገባል ብሎ የምሕረት ቃል ኪዳንም ሰጣቸው። ዳግመኛም ወልድ ውሉድ በቤተ ክርስቲያን በቅንነት ለሚያገለግሉ ካህናትም የምሕረት ቃል ኪዳን ሰጣቸው። አቸውን በቀናች ሃይማኖት ለሚፈጽሙ ለጻድቃንና ለሰማዕታት ለደናግልና ለመነኩሳት የምሕረት ቃል ኪዳንም ሰጣቸው። ለጻድቃን ለነቢያት ሁሉ እንደዚሁ የምሕረት ቃል ኪዳንም ሰጣቸው። በጻድቁ ስም ጻድቁን የተቀበለ የጻድቁንም ዋጋ ያገኛል። ከዚህም ከታናናሾቹ ለአንዱ በሐዋርያት በጻድቃን ስም አስቦ ውኃ ያጠጣ ሰው ቢኖር ዋጋውን አላስቀርበትም ብሎ ተናግሯልና። ሥጋውን ደሙን ለሚሰጥባት፣ ለሚጸልይባት፣ ለሚሰግድባት፣ ኃጢአቱን ሁሉ ለሚያስተሰርይባት ለቤተ ክርስቲያንም የምሕረት ቃል ኪዳን ሰጣት። ወንጌልን በሚያስተምሩ በካህናት ትምህርት ጸንተው የሚሹ ሁሉ ዋጋቸውን ከኔ እንዲሁ ይገኛል፣ ከኔም ያገኛሉ። ዳግመኛም ዘወትር ወደ አውደ ምሕረትሽ የሚመጣ ሁሉ አይራብም፣ አይጠማም፣ አይቸገርምም አላት። በዚህም ዓለም በወዳኛውም ዓለም ለዘላለሙ አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይኑር ይደርብንና የምሕረት እናት የእመቤታችን ታምር ነው። አስቀድማችሁና አሁንም የሰማችሁ ሁሉ ለቅዱሳን የተሰጣቸው ዜና ቃል ኪዳን እንዲሁ ተፈጸመ። የብዙዎችና ስለምትሆን ስለ እመቤታችንና ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያ ቀን ሰማይ ጽኑ፣ እንዲሁም ከረቂቃን ሥልጣን የተነሣ ሰራዊቶቹም ተገኙ። ስለ እመቤታችንና ስለ ቃል ኪዳኗ ምድር በውኃ ላይ ጸናች። ስለ እመቤታችንና ስለ ቃል ኪዳኗ የሰማያዊ መላእክት ትጉሃን መላእክት ተፈጠሩ። ልጇም ክርስቶስ በመወለዱ ጊዜ አመሰገኑ ዘንድ ለእረኞችም በቤተልሔም የምሥራች ነገሯቸውም ዘንድ ነው። ስለ እመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛው በዚያች ቀንም ከሥራው ሁሉም አረፈ። ስለ እመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስቱና ረዳቱ ትሆን ዘንድ ከጎኑም አጥንት ተፈጠረች። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን በስህተታቸው ከገነት እስከወጡባት ጊዜ ድረስ የገነትን ፍሬ እየተመገቡ ብርሃንንም ተጎናጽፈው በገነት 7 ዓመትም ተቀመጡ ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድነት ቀን በምትሆን ልጇ በተሰቀለባት ዓርብ ሰርክ ከሲኦል ወደ ገነትም ተመለሱ። ስለ እመቤታችንና ስለ ቃል ኪዳኗ የቀደሙ አባቶቻችን ከሲኦልም ወጡ፣ ሄኖክም ከሞት ፊት ተሰወረ። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜም ረዘመ፣ ላሜም ከድካሙ አረፈ። ኖህም ከቤተሰቦቹ ጋር በመርከቡ ውስጥም ከጥፋት ዳነ። ስለ እመቤታችንና ስለ ቃል ኪዳኗ ያሴትም ቃል ኪዳኑ እውነት ሆነ፣ ያቤትም ርስት ሰፋ። ስለ እመቤታችንና ስለ ቃል ኪዳኗ ከአርፋክስድ ጀምሮ እስከ ታራስ ድረስ በአምልኮት ጣዖት የነበሩ ሰዎች ቀድመው ከነበሩና ኋላም ከነበሩ አባቶች ጋር ተቆጠሩ። ስለ እመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶ ወደ ካናን ገባ፣ ከመከራውም ሁሉ ዳነ። እግዚአብሔርንም በእንግድነት ተቀበለ። እውነተኛ እውቀትንም ለእርሱና ለልጅ ልጆቹም ገለጸ። እግዚአብሔርንም እንዲሁ ከማምለኩ የተነሣ የወንድሙ ልጅም ሎጥም ከጥፋት ውኃም ዳነ። ስለ እመቤታችንና ስለ ቃል ኪዳኑ ያዕቆብ ከዔሳው እጅም ዳነ። ድንጋይቱንም ተንተርሶ በፍኖተ ጽድቅ የወርቅ መሰላልም ተተክሎ
ምድር እስከ ሰማይም አየም ደረሰም። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ 12 ልጆችንም ወለደ። ስለ እመቤታችንና ስለ ቃል ኪዳኗ ሰማዕታት ሊቃውንት ሃይማኖት ጠብቀው በሰይፍም ተቆርጠው በጦርም ተወግተው በድንጋይም ተወግረው በሰዓትም ተተክለው ገድላቸውንም ፈጸሙ። ስለ እመቤታችንና ስለ ቃል ኪዳኗ ጻድቃን የድካማቸውን ዋጋቸውንም አገኙ። ስለ እመቤታችን ስለ ቃል ኪዳኗ ሽማግሌዎችና ሕፃናት፣ ደናግልና መነኩሳት፣ ምእመናንና ምእመናንት፣ ወንዶችና ሴቶችም እስከ ሞት ድረስም ጨከኑ። አሁንም አባቶች ወንድሞቼ፣ ነቢያትና ለካህናት ኦሪት ነገሥታት እና ለመሳፍንት ለሐዋርያት ለ72ቱ አርድእት ሊቃነ ቤተ ክርስቲያን ለጻድቃንና ለሰማዕታት ለደናግልና ለመነኩሳት ለቅዱሳንና ሁሉ ለእመቤታችን ስም የሚጠሩ ለቃል ኪዳኗ የሰጣቸው ናቸው። ለዓለም ሁሉ ሕይወት መድኃኒት ስለሆነው ነው። ከእርሱም አስቀድሞ ለነበሩ እንዲሁም ከእርሷም በኋላ ለተፈጠሩ ሁሉ ነው እንጂ የልጇ ማደሪያ ትሆንም ዘንድ ስለመረጣት ለአብ ምስጋና ይገባል። 5500 ዘመን ሲፈጸም ከእርሷም ለተወለደው ለተዋህዶ ላነጻት ያከብራትም ዘንድ ወደ እርሷ ስለመጣ ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ልመኗ በእውነት ለዘላለሙ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ታምር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በየካቲት 16 ቀን እመቤታችን እንደ ጸለየች የማይታበይ የምሕረት ቃል ኪዳን እንደ ተቀበለች የሚናገር ታምር ይህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ተሰቅሎ ሳለ ከተዋት በኋላ እንደዚህ እናትን ነው አደራ በማለት ለወዳጁ ለደቀ መዛሙርት ለዮሐንስ ከሰጣት በኋላ እናቱም ልጅሽን ነው አላት። በኋላም ወደ ልጇ መቃብር ገስግሳ ሂዳ መጸለይም አላቋረጠችም። እነሆ ይህም ጎለጎልታ ነው። አይሁድም ባዩአት ጊዜ ቅናት፣ ቁጣ ተሞላ። ከዚህም በኋላ በዚያ ስትጸልይ ዘንድ ሁለተኛም ሳትደርስ መክረው በልጇ መቃብር ላይ ጠባቆችም ሾሙ። ያም ባይሆን ኖሮ በድንጋይም ወግረው ይገሏት ዘንድ መከሩ። እሷ ግን በየዕለቱ መሄድንም አላቋረጠች። ጠባቂዎቹም ሁሉ አያያቱም ነበር። ልጇ የጌትነቱን መጋረጃ ሰጥቷታልና መላእክትም የሚያገለግሏት ዘንድ ሁልጊዜ ወደ እርሷ ይመጡ ነበር። ልጇ ጌታችን ኢየሱስ ክርስቶስም ዕለት ከዕለት ይጎበኛታል፣ የምትሻውን ሁሉ ይፈጽምላት ነበር። ከዕለታትም አንድ ቀን በየካቲት 11 ቀን አብርሃም፣ ይስሐቅ ያሉበትን የጻድቃን የማረፊያቸውን ቦታ ያሳዩአት ዘንድ ወደ ሰማይም አሳረጓት። ከአዳም ጀምሮ እስከዚያው ድረስ ያሉት የአባቶች ነፍሳት ሁሉ ተቀበሏት። ከአምላካችን አጥንት እንዲሁ ከሥጋችን ከአንቺ ሥጋ ለፈጠረን ለእግዚአብሔር ምስጋና ይገባል እያሉም ሰገዱላት። በአንቺም ድኅነትን አገኘን፣ የአምላክ ልጅ ከአንቺ ሰው በመሆን እንዲሁ ከጥፋት የሕይወት ወደብም ይሆን እያሉ ሰገዱላት። መላእክትም ከዚያ ወስደው ወደ ልጇ ወደ መንበሩም አደረሷት። የእሳት መጋረጃውም ወደ ቀኙም ወደ ግራውም ተገለጠ። ጌታችንም እጇን ይዞ በፍቅር ተቀበላት። እናቴ ሆይ መጣሽ እያለ በጌትነቱ ዙፋን ላይ አውጥቶ በቀኙም አስቀመጣት። ዓይን ያላየው ጆሮ ያልሰማው እግዚአብሔር የሚያዘጋጀው በሰው ልቦና ያልታሰበ ፍጹም ተድላ ደስታንም ነገራት። ከልጇ ዙፋን በታችም የእስራኤል ንጉሥ አባቷ ዳዊትን ከነቢያት ወገን ሁሉ ጋርም ከመላእክት ጋርም አየችው። የአበው እንዲሁም ነፍሳት እንደ ግድግዳ ከበው መሰንቆ እየመቱ ሲያመሰግኑት፣ ዳዊትም ልጄ ፈጽመሽ ስሚኝ፣ ለጆሮሽም አዳምጪኝ፣ ወገንሽን የአባትሽን ወገን እርሱ ጌታሽ ስለሆነ ንጉሥሽንም አስቢ፣ ውበትሽንም ወዷል እያለ ሲያመሰግኗትም አየች። ሁለተኛም መላእክት የፍርድ ቦታ ያሳዩአት ዘንድ
ከዚያም ወስደው ለሰይጣን ለሰራዊቱም በእርሱ መንገድም ለሚሄዱ በእርሱ ሕግም ጸንተው ለሚኖሩ ሁሉ ወደ ተዘጋጀው የጨለማ ዳርቻም ወዳለበት አደረሷት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወየላቸው፣ ወዮይታም አለባቸው። ወደ እነዚህም እንዳይመጡ ለሰው ልጆች ማን በነገራቸውም አለች። መልአኩም ማርያምም እግዚአብሔር ካንቺ ጋር ነውና በአንቺ ካመኑ ሁሉ ጋር አለና አይዞሽ አትፍሪም አላት። ከዚህም በኋላ መላእክትም ተሸክመው ወደ ቦታዋ መለሷት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከዚያች ቀን ወዲህ ስለ ኃጥአን እንዲሁ ስለ ስትታዘዝ ሁሉ ስትለምንም በዚያች በየካቲት 16 ቀን ቀዮጳ በሚባል ቦታ አቁማ ልጇን እንዲሁ ስትለምን ስትማለድም ኖረች። ልጄ ሆይ በባሕርይ አባት በአብ እንዲሁም ክርስቶስ በሚባል ስምህም ገናና በሚሆነው በባሕርይ ሕይወትም በመንፈስ ቅዱስም ምድርም አንተንም መሸከም ሳትችል 9 ወር ከ8 ቀን በተሸከምኩ ማኅፀኔ መላእክትም ወደ አንተ መቅረብ ሳይቻላቸው ልጄ ወዳጄ ሆይ ያለ ድካም ከኔ ሁሉ በመውጣትህ እማጸንሃለሁ። ያለ ምጥም በመወለድህ ልጄ ወዳጄ ሆይ ባሳደጉ ጡቶች እማጸንሃለሁ። በሳሙ ከንፈሮቼ ባቀፉ እጆች አንተም ጋር በተመላለሱ እግሮቼ በላይም በተኛበት በብረትም ልጄ ወዳጄ ሆይ እማለድሃለሁ። በተጠቀለልክበት ጨርቅ ልጄ ወዳጄ ሆይ እማጸንሃለሁ። ልመናያን ሰምተህ የልቦናያን ፍቃድ ትፈጽምልኝ ዘንድ እለምንሃለሁ። ወደ አንተም እማልድሃለሁ። የብርሃን እናቱ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንዲህ ብላ በለመነችው ጊዜ ጌታችን ኢየሱስ ክርስቶስም ወደ እርሷም ወረደ። ስፍር ቁጥርም የሌላቸው የብዙ የሚሆኑ አላፍት መላእክት ከበው ከእርሱ ጋር መጡ። እናቴ ማርያም ሆይ ምን ላድርግልሽም አላት። የምትሽውንም ምን ላድርግልሽ ትወጃለሽንም አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ልጄ ወዳጄ ሆይ ደህንነቴ ሁሉ የምታደርግልኝ ልጄ ወዳጄ ሆይ አለኝታዬ መጠጊያ አንተ ነህም። እምነቴም ባንተ ነው። እንዲሁም በእናቴ ማኅፀን ሳለሁ በአንተም ሥልጣን ጸነስኩ። በማኅፀንም ሳለሁ አንተ ሰወርከኝ፣ በጊዜውም ስም አጸናኸኝም አለችው። አሁንም ልመናያን አዳም እኔ እናት ባሪያ የምነግርን የልመናዬን ነገር ስማ። ተስካሬን የሚያደርግ ቤተ ክርስቲያንን በስሜ የሠራ በስሜ የታረዘ የሚያለብስ የታመመ የሚጎበኝ የተራበ የሚያበላ እንዲሁ የተጠማ የሚያጠጣ ወይም ያዘነ የሚያረጋጋ ቢሆን የተከዘ ደስ የሚያሰኝ ወይም ምስጋናዬን የጻፈ ሴት ልጁንና ወንድ ልጁን በእኔ ስም የጠራ የተጠማውን የሚያጠጣ ወይም ያዘነውን የሚያረጋጋ የተከዘውንም ደስ የሚያሰኝ ወይም ሥጋዬ የጻፈ ሴትም ልጁንና ወንድ ልጁን በእኔ ስም የጠራ እኔ በምከብርበት ቀን ምስጋና ያመሰገነ አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልብም ያልታሰበውን በጎ ዋጋውንም ስጠው። አቤቱ በእኔ ቃል ኪዳንም ስላመነ ሁሉ እማለድሃለሁ፣ እለምንሃለሁ። መራቤን መጠማቴን ካንተ ጋር እንዳንተ ያገኘኝ መከራ ሁሉ አስቤ አቤቱ ወደ ሲኦል ከመውረድም ነፃ የወጣ አድርገኝ። ጌታችን ኢየሱስ ክርስቶስም የለመንሽውን ሁሉ ያደረግሽንን ዘንድ ትወጃለሽን? ሁሉንም እፈጽምልሻለሁ። የለመንሽውን ሁሉ ላደርግልሽ ሰው ሁኛለሁና መሐላዬም ላይ ሁሉ እንዳላፈርስ አማን ብዬ በራሴ ማልኩልሽ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ስጦታ የሚሆን የማኅፀኗ ፍሬ እነሆ ወዳጅ የምትሆን ደስ የሚያሰኝ ይህ ድንቅ ከዳርነት በጎነት ሁሉ የያዘ ጌታ በሰማይና በምድር ሁሉ ስሟ መጥራቱ ይድኑ ዘንድ የሰጣትም ድንቅ መሐላ እንዲሁ ታይ ዘንድ አለ። በጎ ሥራ ሳይሰሩ
ሕግጋቱንም ሳይጠብቁ መዳን የእርሱ ፍቃድ ምን ይረቅ! አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጠናች ክብርት እመቤታችን ስሟ ይህች ናት። በጠራችም ጊዜ የሰማይ ጽናታቸው የምድር ግፋት እስኪሆን ድረስ መሠረቱም ድረስ ይናወጣል። ቅጠል ንፋሳትም ባይናወጡም እንዲሁም ጊዜ እንደሚረግፉ የመላእክት ክንፋቸው በመንገድ እርገፍ እርገፍ ይላልና። ይህም ስም በተጠራ ጊዜ የፍጡራን መደንገጥ ይሆንና የሁሉም ሥልጣን በእጁ የተያዘ ልጇ መድኃኒታችን ኢየሱስ ክርስቶስ አጥሩን በፊቱ አቁሞ እንዲሁም የበቀሉን ፍርድ በገለጸ ጊዜ በአጥፊህ ላይ በቃል ኪዳኑ ቀለም የተጻፈ የድንግልን ስም ሁሉ ጠራ። ሰምቶም አደባባዩ ፍርድ እንዲወጣ በቸርነቱም በኃጥአን መፍረድ ይታወናልና። እንደኔ ያላችሁ ኃጥአናን ወንድሞቼ ሆይ እንግዲህ ወደ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ። እርሱ በቀትር ጊዜ በመስቀል ላይ እመቤታችን እናታችሁ እነሆ እያለ የቃል ኪዳኑን እመቤቴ እርሷን ሰጥቶናልና። ለዚህም ነገር የእመቤታችን የእናታችን የማርያም ባሮች ለመሆን እንደ ቀድሞው እንሽቀዳድም ብዬ ነግራችኋለሁ። ይህችውም እመቤታችን ቅድስት ድንግል ማርያም ናት። ከንጉሥ ልጅ በፈሰሰ ደሙ ንጹሕ አደረገን። ስለ ስሟ ትርጓሜ ወደ ልጇ ባሮች መጣ በእውነት ታድርሰን። እንዲሁም በኃጢአት ያደፈውን ኃጢአትም ታነጻለችና ወደ መንግሥተ ሰማያትም ታደርሰናለች። በዚህም ሁሉ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ኃጢአትን ሁሉ ታንጻ እንዲሁም በቸርነት አማልክት ዘብ ጥበቃ እንዲሁም ዘንድ ከልጇ ፊትም ባለሟልነትን ታቁመን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የዓለም ሁሉ መድኃኒት የምትሆን የዚች የእመቤታችን የክብርት ስም የሚጠራ አፍ እንዲሁ አፍ ነው። እንደምንስ ያመልጥ ይሁን? እንደምንስ ከመከራ ይድን ይሁን? እንደምንስ ከፍ ከፍ ይሁን? ይህንን ስም ሁሉ ይልቅ እንደምን ይከብር ይሆን? የሚያነጻ ይሁን ዘንድም ጻድቃን ለመሆን ወደ እርሷ የሚገቡ ኃጢአት አማላጅ ይሆን ዘንድ እንዲሁም በቃል ኪዳኑም ቀለም በመንግሥተ ሰማያት በር የተጻፈ ነውና በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ቃል ኪዳኗ የተጀመረው የጌታችን ኢየሱስ ክርስቶስ ካረገ በኋላ አይደለም፣ አዳምም ከገነት ከወጣና ከክብር ከተለየ ጀምሮ ነው እንጂ ፈጽሞ ባለቀሰ ጊዜም ጌታችን አለኝታ ባለው ቃል ኪዳን ከልጅ ልጅ ተወልጄ እንዲሁ አድነዋለሁ ብሎታልና። እመቤታችንም የአምላክ ሁሉ መድኃኒት አድርጎ እንደ ፈጠራት ልብ አድርጋችሁ ወቁ። ሁለተኛም ከሁሉም ይልቅ ከፈጣሪያችን በተሰጣት ቃል ኪዳን ሁሉ ለእስራኤል ደህንነት ትሆን ዘንድ ለሙሴ የተሰጠው ሕጉ የጻፈላት ጽላት ያለባት ድንግል ብሎ ስምም ያወጣላታል። ለነቢያት ለሐዋርያት ለጻድቃንና ለሰማዕታት እመቤታችን ናትና እመቤታችን ቃል ኪዳን ፍጻሜም ነው። እመቤታችን ቃል ኪዳን ፍጻሜ ነው። በእርሱም ሥጋ መስቀልም ሁሉ አሳስቦ ከመናገር የተነሳ ምንም ያህል ሁሉ ቃል ኪዳን ቢሰጣቸው አክሊል እመቤታችን ማርያም ናትና። ይህንን ቃል በመስማት አምነው አምላክ የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስም መጥራት የዳኑ ምን ያክል እነግራችኋለሁ። ቅምር በሚባል ሀገር በስም ክርስቲያን የሆኑ በዘመኑ የከበረ አንድ ሰው ነበር። ኃጢአቱ ግን ከሰው ኃጢአት ሁሉ ይበልጣል። ይህም ባለጸጋ ነበር። እህልም የላም ሥጋ እንዲሁ ሌሎች እንስሳ ሥጋ አይበላም፣ የሰው ሥጋ ይበላ ነበር እንጂ። የበላቸውም ሰዎች 78 ነፍሳት ያህሉ ናቸው። ባሮቹም ወዳጆቹም ዘመዶቹም ቤተሰቦቹም አለቁም ተጨረሱም። እንዲሁም ባሮቹን እንዳይበላቸው የሸሹ ሁለቱም ልጆቹና ከሚስቱ ጋርም ብቻውን ቀረ። ይህም አዋቂ ሰው እርሳቸው ሳይቀር በበላቸው ጊዜ አላዘነላቸውም ነበር። ያን ጊዜም ከቤቱ ወጣ። ውሃን በሚጠጣባት ከአንዲት እርዋትና
በአንዲትም ጥርስ በቀር ከዚህም ሁሉ አልወሰደም። ጦሩንም በወርቅ ያጌጠ ነበር። ሄዶም ገበሬ ሲያርስና ይገድለው ዘንድም ተሸከመው። ሸመቀበትም፣ እንዲበረበትም አውቆት እንደ ሸመቀበትም እንደ ተበተበተም አውቆ ተወው። ወደ እርሱም ሂዶ እንዴት ዋልክም አለው። ሁለተኛም አንዱ በሬ ሽጥልኝ አለው። ገበሬውንም ምን ትሰጠኛለህ አለው። ገበሬውም ምን ትሰጠኛለህ አለው። በወርቅ ሞሰብ የተያዘውን ጦር ውሰድም አለው። ገበሬውም ከሁሉም ይልቅ እህል ይሻለኛልና አይሆንም አለው። 3 ጦሮችም እጨምርልሃለሁም አለው። ሁለተኛም አይሆንም አለው። በላይ ሰብም ገበሬውን ከዚያ አድር ዘንድ እስቲ ዋሻም አሳየኝ አለው። ገበሬውም እንዲሁ በአጠገብህ እነሆ ቤት አለና ከቤትም ሁሉ ታድራለህም ዘንድ አለው። በላይ ሰብም የሚያሳድርበት ቤት አላድርም፣ በላይ ሰብም ሰው የሚያድርበት ቤት አላድርም፣ ነገር ግን የሚያሳድረኝን አሳየኝም አለው። ገበሬውም አንተ በዘመድ የከበርክ ያን ገበሬም ትመስላለህም አለው። ልቦና ግን ሽንገላ ክዳት የተሞላ ነው። ቅምር በሚባል አገር እንደሚኖር እንደ አንድ ባለጸጋ እንዲሁ ትመስላለህም አለው። ሰውም ወዳጄ በእርሱ ለምን ትመስለኛለህም አለው። ያ ገበሬም በዋሻ አሳ አንዱ በላይ ሰውም በውሃ ረቦትም ይዞ ሄደ። እዚያም ሁለንተናው በደዌ ሥጋ የታመመ ሰውም አገኙ። በእጁ የተያዘ እንደሆነም አወቀ። ይበላውም ዘንድ ወደ ሳለ በደዌ ምክንያት ጠልቶ ተወው። ያ ድሃም ፈጽሞ የተጠማ ነበርና ስለ እግዚአብሔር ብላ አጠጣኝም አለው። ፈጽሞም ተቆጣ። ሁለተኛም ስለ ጻድቃንና ስለ ሰማያት፣ ስለ ሰማይና ስለ ምድር ብላ አጠጣኝም አለው። መልሶም ተቆጣው። ሦስተኛም ፈጣሪያችን ስለወለደች ስለ እመቤታችን ብለ ነፍሴን ከሥጋ ሳትለይ አስቀድመህ አጠጣኝም አለው። በላይ ሰብም እስኪ ቃሉን ድገመም አለው። ሁለተኛም ድሃው አምላክን ስለወለደች ለእመቤታችን ማርያም ስለ ስሟ ብለህ አጠጣኝም አለው። በላይ ሰብም ስጉ ደግ ስለሆነች ለልመናዋም ሲኦል የምታድን እንደሆነች እኔ ከሕፃንነት ጀምሮ ሰምቼ ነበር አለው። አሁንም እኔ በእርሷ ተማጽኛለሁና ድሃ አምላክ ስለወለደች ስለ ክብር ድንግል ማርያም ስም ከልክ እንኳን ጠጣ አለው። እንዲሁ ከጥርኝ ውሃ በቀር በጉሮሮም አልገባም አልጠጣም፣ እንዲሁም አትጨርስብኝ ብሎም ከለከለው። ድሃውም መንገዱን እንዲሁም ሄደ። ከዚህም በኋላ በላይ ሰብም ከዋሻ ውስጥ ገብቶ እህልም ከምበላ ሞት ይሻለኛል ብሎ ከጥቂት ቀንም በኋላ ፈጽሞ በረሃብ ሞተ። በማስደንገጥና በመስፈራራት የጨለማ ጋዞች አጋንንት መጥተው ከበቡት። በመቀማትና በግድ ነፍሱን ከሥጋው ለዩአት። ወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሠራውን በጎ ሥራ ቢኖር ትሻ ዘንድ መጣችሁ መላእክትን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሰማይ በታች ሰው ሁሉ ኃጢአት ያሉበትን አሉ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ስለ ስሟ ለድሃ መሥዋዕት አድርጎ ያጠጣ ጥርኝ እንዲሁ በጎ አይታ ያየ ጊዜ ደስ አላት። ወንድሞቼ ሆይ አምላክን በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞቱ ክርስቲያን ነፍስ ሁሉ ዘንድ እንዲሁ ትደርስ ዘንድ ወቁ። ያችም ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ያችም ነፍስ ልቅሶ ጥርኝ ማፋጨት ወዳለበት ቦታ ወሰዷት የሚል ቃልም መጣ። አምላክን የወለደች በድንጋሌ ነፍስ በድንጋሌ ሥጋ የጸናች ክብርት እመቤታችንም ጌታ ሆይ ማርልኝ እያለች ሰግዳ ጌታ ምን የሚያሰራ ሥራ አለው አላት። እንዲሁም 78 ሰዎች በልቷልና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በእኔ ስም ለድሃው አጠጥቷልና አንተ ስምሽን የጠራ ተዘከረኝ ያደረከኝ ለዘላለሙ ጸንቶ ይኖራል ብለህ አልነበረ አለችው። ጌታ ኢየሱስ ክርስቶስም እውነት መሐላዬን አላፈርስም አላት። መላእክትም ሚዛን አምጥተው ስለ እናቱ ስም
ያጠጣውን ውሃ በአንዲት ሚዛን ይህን 78 ነፍስ በአንድ ጊዜ 8 ነፍስንም በአንድ አድርጋችሁ መዝኑ አላቸው። 78 ነፍስም እንዲሁ ያች ጥርኝ ውሃም ተመዝና ያች ነፍስ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ በጽናት በክብር እመቤታችን አማላጅነቷ ወደ መንግሥተ ሰማያት ገባች። ጊዜም የብርሃን መላእክት ምስጋና አድርገው ወዳጆች ሆይ በለይሰብም አምላክን በወለደች በድንጋሌ ሥጋ እመቤታችን ማርያም አማላጅነት በጥቂት ጥርኝ ውሃ ምክንያት እንደዳነ ስሙ ተዘክሮ የሚያደርገው ቤተ ክርስቲያኗን የሚሠራ ይልቁን ተአምራቱን የሚፈጽምና በአምላክ አማላጅነት ያመኑ ያላነሳ በእውነት እንደምን ክብር ባለሟልነት ያገኛል። ልመናዋ ክብሯ ለዘላለሙ ይደርብን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።